ስፒሊንግ ሻይ ላይ እሁድ የተፖሰተውን ኤፒሶድ ተከትሎ አንዳንድ ተመልካቾች ቅሬታችሁን አሳውቃችሁ ነበረ ኮመንት ሴክሽን ላይ። ቪዲዮ ትዝ ይላችሁ እንደሆነ የራቁት ፎቶ ወይም ቪዲዮ መላክ ልክ ነው ወይስ አይደለም ስለሚለው ሀሳብ ነበረ። ቪክተም ብሌሚንግ ጋር ተያይዞ ቅሬታዎች መተውበት ነበረ። በጣም በተቻለኝ አቅም ቪክተም ብሌሚንግ ጋም የተያያዘ መልስ ለመስጠት ሞክሬ ነበር ቪዲዮ ላይ። ያው በቂ ሆኖ አልተገኘም። ብቻ ያንን ተከትሎ የሰብአዊ መብት ተከራካሪዎች እና የተለያዩ ባለሙያዎች ስፔሻሊ በቅርቡ ከተጠቂዎች ጋር የሚሰሩ ባለሙያዎች ጋር ቪዲዮን ልኬው ነበረ እና ቤዚክሊ ጥያቄ ምን ነበረ? ይሄ ቪዲዮ ከሚሰጠው ጥቅም የሚያመጣው ጉዳት ይበልጣል ወይ? ስፔሻሊ ደግሞ ለተጠቂዎች ከተናገርኳቸው ነገሮች ውስጥ በጣም የሚጎዳቸውና ምናልባትም እርዳታ እንዳይፈልጉ የሚያደርግ ነገር ሊኖር ይችላል ወይ ብዬ ጠይቄያቸው ልኬላቸው ነበረ። መልሱ አዎ ሆኖ ተገኝቷል። የኔም ኢንቴንሽን ያ እንዲሆን ስላልነበረ ነው ቪዲዮ አሁን ላይ ሪሙቭ የተደረገው ወይም ደግሞ ፕራይቬት የተደረገው። ፕራይቬት ነው ያደረግኩት። ምናልባት ወደፊት ስለዚህ ነገር ለማውራት ዝግጁ ስንሆን ሁላችንም ፐብሊክ ይደረጋል። ኦር ዝግጁ ማንሆን ከሆነ በዛው ይቀራል ማለት ነው። ቪዲዮ ላይ የተናገርኳቸው ነገሮች ላይ አይ ስቲል ስታንድ ባይ ዘም፣ አምንባቸዋለሁ አሁንም ስቲል። ግን ምናልባት ስለዚህ ነገር ለመናገር ቤስት ፐርሰን ነኝ በአሁን ሰዓት ላይ ብዬ አላስብም። ምናልባት በተደጋጋሚ እንዳልኩት ራሴን እዚህ ቦታ ላይ ላገኘው ስለማልችል፣ ማለትም የራቁት ቪዲዮ እና የራቁት ፎቶ ሊልኩ ከሚችሉ ሰዎች መሀል አንዱ ስለማልሆን፣ ኦር ምናልባትም በየቀኑ በምሰማቸው ከዚህ ነገር ጋር ተያይዞ በየቀኑ በምሰማቸው ስቶሪዎች ወይም ኬዞች ምክንያት ፍረስትሬሽኔ ከአቅም በላይ ሆኖ ሊሆን ይችላል። አንዳንዶቻችሁም እንዳላችሁት ለዚህ ቶፒክ ትልቅ ብላይንድ ስፓት ኖሮኝ ሊሆን ይችላል። ያ እንግዲህ ወደፊት ራሴ ላይ ማስተካከል ያለብኝ ነገር ከሆነ ማስተካክለው ይሆናል። ከረንትሊ ግን እንዳልኩት አቋሜን ቀይሬ አይደለም ቪዲዮ ሪሙቭ የተደረገው፣ ጉዳቱ ከጥቅሙ ስላመዘነ ነው ማለት ነው። ቪዲዮን ያያችሁ ሰዎች ተምራችሁበታል ብዬ አስባለሁ። ቪዲዮን አይታችሁ የተጎዳችሁ ተጠቂዎች በጣም ይቅርታ። that was not my intention። ለእናንተም ሜሴጅ አስተላለፍ ያለው ብቁ የሆነ ሜሴጅ አስተላለፍ ያለው ለእናንተ ሊጠቅም የሚችል ብዬ አስቤ ነበረ፣ አልሆነም። ከዛ በተረፈ ከዚህ ርዕስ ጋር በተያያዘ ነገሮች ሁላችንም ጋር እየተሻሻሉ ይመጣሉ ብዬ ተስፋ አደርጋለሁ። the message stays the same። በቻላችሁት አቅም ላለመላክ ሞክሩ።